ሙስሊም ወገኖች ይህንን ዘመቻ በአስቸኳይ ብታቆሙ መልካም ነው እንላለን። ይህ እምነታችሁ ምን ያህል አደገኛ እምነት እንደሆነ ከማሳየት ባለፈ የእውነተኛውና የአፍቃሪው ፈጣሪ የአምላክ እምነት እንዳልሆነ የሚያሳይ ነው። ስለዚህ ይህንን ዘመቻ እባካችሁ አቁሙ። ወንድማችን ባርቾ ቪዲዮን አይቼዋለሁኝ። ይህ ቪዲዮ እንዲደርስ ተስፋ አደርጋለሁኝ። ሙስሊሞች አምላካቸው የሰላም አምላክ አይደለም ብላል። የስህተት ነው። የኛ አምላካችን ኢየሱስ ክርስቶስን የፈጠረ ነብያትን የፈጠረ ምድርና ሰማይን የፈጠረ ኢየሱስ ክርስቶስ ያመለከው የጾመለት ነፍሴን ተቀበላት ብሎ ነፍሱን የሰጠው አምላክ ነው የኛ አምላካችን። ሲቀጥል የሰሞኑ ዘመቻ እኛ አይደለንም ያስነሳ ነው። ዘመቻው የተነሳ ከኦርቶዶክሶች በኩል ነው። አንተ እንደምታውቀው ወገናችን አቡ ባለሴጋው እፎይ የምትሉት ቲክቶክ ላይ በጣም ቆይቷል። ኦኬ ለተሳደባቸው ለቀጠፋቸው መጽሐፍ ቅዱስን ቁርአንን ሐዲስን መሰት አድርገን መልሰናል። ለምን የዛ ጊዜ ዘመቻን አንከፍትም? ንቀንትተነዋል። በጣም ምስኪና አሳዛኝ ሰው ነው። ስልጤ ላይ በተደረገው ድግምት ምክንያት በጣም ተበሳጭቶ ሙስሊሞችን ለማበሳጨት ነው ቪዲዮ የሚሰራው። የሰሞኑ ዘመቻ ከኦርቶዶክሶች በኩል መረጃ ላሳይህ። አብዛኞቹም ያቆሙት ናቸው፣ እኔንም ጨምሮ ማለት ነው። ኤኒታይም የሆነ ጊዜ ላይ ላቆመው እችላለሁ። ነገም ሊሆን ይችላል ማለት ነው። ነገም ሊሆን ይችላል። ኤኒታይም አሁን ላይ ልጠይቁኝ ነው። እስልምናው ላይ መስራቱ በጣም ደስተኛ አይደለሁም እና የሆነ ሰዓት ላይ ልናቆመው እንችላለን እና በዙሪያቸው አሉ ግን እንደሰማው በስልምና ላይ ቪዲዮ መስራት አልፈልግም አለ። መዋሸቱና መሳደቡ ሲሰለጀው ማለት ነው። የዚህ ጊዜ ኦርቶዶክሶች እስልምና ካልተሰደበ ኦርቶዶክስ ትክክል መስራት ስለማትታያቸው ሌላ ተሳዳቢ ለማግኘት እንግዲህ ሙስሊሙ ሃይማኖት የተሰደበ ብሎ እንዲንጫጫ አደረጉ። ለነገራችን ላይ ተሳክቶላቸዋል። ለማንኛውም ባርች ምናምን ስልህ የነበረው መጽሐፍ ቅዱሳዊ ብለህ ስምን ስለ ጻፍክ ነው። እንግዲህ መጽሐፍ ቅዱስን ካነበብ እንደ መጽሐፍ ቅዱስ አስተምሮ የኢየሱስ ክርስቶስ ሐዋርያቶች እነ ጳውሎስ በኢየሱስ ፈጣሪነት አያምኑም። ኢየሱስ እግዚአብሔር ወልድ ነው ብለው አልሰበኩም እና መጽሐፍ ቅዱስ እንድታነብ ልጠቁምህ ነው። ሌላኛው እንግዲህ እኛ ሙስሊሞች የነብያት ህዝቦች ነን፣ የሐዋርያት ህዝቦች ነን። ነብያትና ሐዋርያት ደግሞ ህግና ስርዓትን አስተምረዋል። ህግና ስርዓት ይፈጸም አንልም። አሁን ላይ ሀገራችን ኢትዮጵያ የዲሞክራሲ ስርዓት ናት እና የነብያትና የሐዋርያት ህግ ይፈጸም አላልንም። ይህን ጫጫታ የፈጥሩት ራሳቸው ኦርቶዶክሶች ናቸው እና እንደው እስኪ እንደው ፈራሃ እግዚአብሔር ሆኑ። በተደጋጋሚ የምናገራለው ክርስቲያን ወገኖቻችን ኦርቶዶክሶችም ጴንጤዎችም ፈራሃ እግዚአብሔር አይደላችሁም። የምር በጣም በሚያሳዝን መልኩ በቃ ሁሉም ተነስቶ አከሌን ጥፋተኛ ለማድረግ እኔ ትክክል ነኝ ለማለት እንጂ ተራ ፈጣሪነት የለም። የምር በቃ በፈጣሪ መኖር የምታምኑ ራሱ የመሰለኝ አይደለም። ለማንኛውም ጳውሎስ ለሮሜ ሰዎች በላክላቸው ደብዳቤ ምዕራፍ 13ን አንብበው አንደኛ። ሌላኛው ደግሞ የኢየሱስ ስለ ህግና ስርዓት የተናገረው የማወደው የሐዋርያው ጳውሎስን መልእክት ለሮሜ ሰዎች የተላከው ምዕራፍ 13 ይሄ ነው። አንብበው ከ1 እስከ 5 እስከ መጨረሻው። ማቴዎስ ወንጌል ላይ ደግሞ ኢየሱስ ህግና ስርዓትን ሽራችኋል እያለ ነበረ። እንግዲህ ህግና ስርዓት መፈጸም አለበት። የነብያትና የሐዋርያት ህግና ስርዓት ባይፈጸም እንኳን የዲሞክራሲ ህግና ስርዓቱ ይፈጸም አይነት ነው። እንግዲህ የሰሞኑ አጀንዳ እኔ በኔ በኩል አጀንዳው ላይ የለሁበትም።